አይኔ ደሞነ የቆላ ደጋው ሰበር ተሰብስቦ ጎረቤት ጓደኛ ነው ዘመር ተሰባስቦና ሙሽሪት ሙሽራው የመጣንበት ጉዳይ በጣም ቅድም እንዳልኩት በጣም ዋና ጉዳይ በጣም አብይ ጉዳይ በሰው ያልተጀመረ በሰው ያልታቀደ በሳይንስ በቴክኖሎጂ ያልተደገፈ ነገር ግን ከላይ ከእግዚአብሔር ዘንድ የተጀመረ በእግዚአብሔር የተቀደሰ በእግዚአብሔር የተባረከው ጉዳይ ትልቅ ዓላማ ያለው ከህይወት ጅማሬ እስከ ህይወት ፍጻሜ ድረስ የሚደርስ ትልቅና ክቡር የሆነ ታላቅ ተቋም ለመመስረት ከመመስረቱ በፊት መደረግ ያለበትን ጅማሬ ለማሳወቅ ነው። ይሄ እዚህ ያለው እንግዳ የመጣው ማለት ነው። በዚሁ መሰረት ልጃችሁን ሄለን ማናዬ ለልጃችን ሚሊዮን አቤ እንድትሰጡልን በታላቅ ትህትና በታላቅ አክብሮት ለመጠየቅ ነው የመጣ ነው። ተቀበለናል። አረፍ አረፍ ማለት በጣም እናመሰግናለን። ቁጭ ብለን እንግዲህ መወያየት እንችላለን። ይፎክር ነው ነገሩን ነው። ሁለት ሰው ነው የመጣ ነው። በዚህ በኩልም መላክ ናቸው፣ በዚህ በኩልም ሰው ናቸው። በዚህ በኩልም ቄስ ናቸው፣ በዚህ በኩልም ደግሞ የኛ ወንድም ናቸው። መልካቸውም ያምራል። ልጁ ያው እንግዲህ ሚሊዮን ጋሼ እንደገለጸው የልጃችሁ ማን ነበረ? ሄለን የሄለን ባለቤት ሆነ ወስናችሁ እናንተ ሽማግሌዎቹ? አዎ በሉ ሽማግሌ ፈቅዶልናል። ቤተሰብ እንድትፈቅዱ የሚያስፈልገው ነገር ምንድን ነው? ሚሊዮን በጣም የሚያምር ልጅ ይህን የመሰሉ ሽማግሌዎችን ከስንት ሀገር እንደፈለገ ግማሹ ከእንግሊዝ ነው የመጣው። ይኸው እንግሊዛዊ፣ ያው ጃፓኑ፣ ይኸው አሜሪካኑ፣ ኢትዮጵያውያን ደግሞ እዚህ ጋር አለ እና ስንመጣ እንደው አቅለነው አጥበን አልመጣንም። ፈጣሪ ያውቃል። በጸሎት የሚያስጀምር ትልቅ ሰው ዘንድ የመጣ ነው። ለዚህ ነውና ትዳሩ የተባረከ ይሁን። እግዚአብሔር ይገባበት። በደስታ በፍቅር አምሮ ተው ተቀበላችሁናል። ያማረ ያበበ የፈካ ትዳር ይሁን። በጣም ነው የምናመሰግነው። በጣም እውነት በጣም እኔ በጣም ነው ደስ ያለኝ። እስከ ዛሬ ብዙ ሽምግልና ሄጃለሁ። እውነት እንደዚህ አይነት በጣም በተለይ አብሮ የመጣ በጣም እንደ አክቲቪስትም እንደ ጋዜጠኛም እንደ በቃ ሁሉም በሁሉ ያሟላ ጋዜጠኛም ኢንተርቪው አድራጊም ጭምር የተሟላ ለሽምግልናም የሚመች ስለሆነ ከጎናችን አብሮ ሆኖ ለሽምግልና መምጣቱ ራሱ ለአንተ ራሱ አንድ ጊዜ ጭብጨባ። በጣም ነው የምናመሰግነው። በጣም ነው ደስ የሚለው እውነት እነኚህ እናቶች ከሄለን ቤተሰብ የሆኑ እናቶች ፈገግታቸው ራሱ ከፊታቸው ላይ የሚነበበው ነገር ልጅቷ በመልካም ስነ ምግባር በጥሩ ሁኔታ እንዳደገች ጥሩ ስነ ምግባር እንዳላት ያመላክታል። እኛም ደግሞ የመጣ ነው ከተለያየ ቅድም እንደተባለው ከተለያየ ዲፓርትመንት ከተለያየ ሀገር ከተለያየ እውቀት ጥሩ የትምህርት ደረጃ ያለው ክፍል ነው የመጣ ነው። አገናዝበን ሁሉ ከሁሉ ነገር አዋሂደን ልጁ ምን አይነት ነው ምን አይነት ባህል ዝም ብሎ መንገደኛ የማይታወቅ ሂስትሪ ፕሮፋይሉ ጥሩ ያልሆነ ሰው በእውነት አልመጣም። ምክንያቱም ይሄ በእግዚአብሔርና በሰው ቅድም ብያለሁ የእግዚአብሔር ተቋም ስለሆነ ለእግዚአብሔር ተቋም ነገሮችን ወክሎ መምጣት ቀላል ነገር ስላይደለ በጣም ጥሩ ጸባይ ጥሩ ለትዳር የሚሆን መልኩም ያማረ ቅድም ደረቱ ሰፊ ግርማ ሞገስ ያለው በአካልም ማለት ውስጡ ደግሞ ሶፍትዌር ይባላል። አሁን በዘመነኛው ሶፍትዌር የላይኛው ሃርድዌር ነው የሚባለው። ሶፍትዌሩም ሃርድዌሩም በጣም 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 ምቹ የሆነ በጣም ይሄ የሚያመለክተው ምንድነው? ልክ እናንተ ከፊታችሁ እንዳነበብ የእናት የአባት ጸሎት እሷን በደንብ አድርጋ ጸልያለች ማለት ነው። በደንብ ጸልያ አግኝታዋለች ማለት ይቻላል።
ስለዚህ ልጅቷም የጸሎት ሰው እንደሆነች በዚህ አጋጣሚ መገመት ይቻላል። ነገር ግን ይሄ ቤተሰብ ቅድም እንደው አንድ ነገር ትንሽ እንትናል እንጂ ገና እኮ ስንመጣ ሽምግልና እንኳን ደህና መጣችሁ ይላል። ስለዚህ ከመግባታችን በፊት ተቀብለውናል። እኛ እዚህ ጋር ዝም ብለን ትንሽ እንደው አንተ ነው አለፋን፣ ግን ቢሆንም ለእህታችን ለዚህ ቆንጆ ልጅ ብንለፋም በጣም ደስ ይለናል። ግን ለዚህ ሽምግልና እንኳን ደህና መጣችሁ ተብለው ገና ከመግባታችን በፊት በደስታ ስለተቀበሉን ይሄ ሁሉ ለነሱ ክብር ይገባቸዋል ለማለት ነው። ስንመጣ ትላልቅ ሰው ቤተሰብ ላይ መጣ ነው። እዚህም ስንመጣ ያው ለማይሆን ነገር አልመጣም። አምነንበት ስንቀበለው ወንዶ ገሩናል ነው። ከዛም ተለቀን ስንመጣ ያው ለቁም ነገር የሚበቁ ትላልቅ ሰዎች ስለሆኑ እዚህም ያላችሁት በትልቅነት ተቀበላችሁናልና እናመሰግናለን። ዋናው ነገር ትልቁ ያው ትዳር መጨረሻቸው ነውና እግዚአብሔር ፍጻሜያቸውን ያሳምርልን። በተለይ ይህ ትልቅነትን የሚያሳየው እነዛም የወንዱ ቤተሰብም እናት አባቷ ቤት በክብር ሄዱልን ብለው ወደዚህ ቤተሰብ መላኩ እኛን በራሱ የትልቅነት ነው፣ ባህል ነው። የኛው ስለመጣ ደመቅ ብለን የመጣ ነውና ያሸነፏችሁ ይመስለኛል። ግን በወንዱ መንገድ እኮ ፉከራው ስለዚህ ይመስለኛል። እንግዲህ በስተመጨረሻው ነው ማለት ነው የመጨረሻው ድል ነው የሚታየውና እስክንወጣ የምናየው ለውጥ አናውቅም። አሁን ባለው ግን መጪው አካል ያሸነፈ ነው ይመስለኝ። እግዚአብሔር ፍጻሜውን ያሳምርልን፣ የተባረከ የተቀደሰ ትዳር ያደርግልን። እንደዚሁ መተን በአሁን እንደተደሰትን እስከ መጨረሻው ደስተኞች ሆነን እንድንኖር እነሱም ትዳራቸው የተባረከ የተቀደሰ እንዲያደርግልን አምላካችን ቅዱስ ፈቃዱ ይሁንልን። እኛ የዳናቸው ልጆች እስከ መጨረሻው ጸንተዋል፣ ወልደዋል፣ አፍርተዋል። መልካም ጋብቻ ነበር ብለን እናመሰግንም። በቸርነቱ ይፍቀድልን። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። አቡነ ዘበሰማያት እግዚአብሔር ፈቅዶ የዛሬዋን ቀን ለዚህ ላደረሰን አምላክ በመጀመሪያ ምስጋና አቀርባለሁ። በመቀጠል ደግሞ ልጃችንን እንግዲህ የሰላም ትዳር ልጆች ወልዳ ከብራ ልጆቿን በጥሩ የሚኖሩበትን እግዚአብሔር ደግሞ በኑሮዋ ሁሉ ከሷ ጋር የሚሆንበትን እድላቸው ያማረ የሰመረ እንዲሆን መልካም ምኞቴን እገልጻለሁኝ። ሄለን ልጄ አንጀቴ ወድሻለሁ እና ልጅሽንም አቅፌ ወልደሽ ስሜ ለማሳደግ ያብቃኝ። እንኳን ለዚህ ክብር አበቃችሁ ለማለት ፈልጋለሁ። ስለዚህ እህቴ ዛሬ በእውነት ለዚህ በቅታ ሽምግልና ተልኮ ዛሬ በዚህ በታላቅ ቀን ታላቁን ነገር ስላየው ደስ ብሎኛል። ያው መላ ቤተሰብ እንኳን ደስ አላችሁ ለማለት ፈልጋለሁ። ፋሲናት ብለው ያለ የጎጃም ናት የአባይ ማዶ ብለው ያለ የወሎ ልጅ የቆንጆች ብለው ያለ የትግራይ ልጅ የዮሐንስ ብለው ያለ የአፋር ናት የአዋሽ ማዶ ብለው ያለ የሸዋ ናት የመሬ ልጅ የደራ ልጅ ብለውኛል። የሐረር ናት የድሬ ልጅ ብለውኛል። የጅጅጋን የሱማሌ ብለውኛል። የኦሮሞ ልጅ በጠቅላላው ብለውኛል። የጉራጌ የደቡብ ልጅ የሐዋሳ ናት ብለውኛል። ፈረብሶ ኢትዮጵያዊ ብለው ያለ የአበሻ ፈርጥ ደማግቡ ብለው ያለ እንዲህ ያጋነንካት ማንን ነው ካላች በሉ እንግዲህ እሷ ናት እዩልኝ ሁላችን ዝናዋ
ሰርጋችን ጅማ ላይ መልሳችን አጋሮ ሰርጋችን ጅማ ላይ መልሳችን አጋሮ ቅልቅላችን ከሰንዳቦ ጀምሮ ቅልቅላችን ከሰንዳቦ ጀምሮ የቡሸቤ ሰቃ ቄራንም ጨምሮ ሄዶ ደርሰን ሰርቦ ተጉዘን ደነባ ስንመለስ ቦዬ ወንዝ ላይ በጀልባ ተንሸራሽረን ጅማ ከተማ ስንገባ ሆያላችሁ በሞቀ እልልታና ጭብጨባ አጅባችሁ እንድትቀበሉን በነቂስ ወጥታችሁ ለሙሽራውና ለሙሽራይቱ ሻምፓኙ ይከፈል ይተኮስ ፍንጭቱ አሸብርቆ ይመረመርና ምሽቱ በእንኳን ማሲንቆጥቆጥ ካባና ቀሚሷ አጀብ ለሚያሰኘው ለግርማ ሞገሷ ኧረ ከዚህም በላይ ይገባታል እሷ ኧረ ከዚህም በላይ ይገባታል እሷ ጃኬቱ ሲወልቅ ሻሹም እስኪፈታ ወደ ላይ ወደ ታች ትከሻችሁ ይምታ ታሪክ ይመዝግበው የዛሬውን ደስታ ታሪክ ይመዝግበው የዛሬውን ደስታ ፍቅራችን ለምልሞ አብቦ እንዲያፈራ ለልጅ ልጅ እንዲተርፍ ብዙ ዘር እንስራ ትውልድ የሚያርፉበት ምቹ ቤት እንስራ ትውልድ የሚያርፉበት ምቹ ቤት እንስራ ለጋራ ኑሯችን ጎጆ መቀለሻ ለጽኑ መሰረት ግንባታ መነሻ ዝግባው ካጋሮለው ወይራው ከበሻሻ ዝግባው ካጋሮለው ወይራው ከበሻሻ አሰጣጡ እንዲህ በቀላሉ